ሰላም ሰላም ውድ ቤተሰቦቻችን እንኳን ወደ ህይወት ኮምፓስ በደህና መጣችሁ። ዛሬ ደግሞ በጣም ደስ የሚልና አዝናኝና አስተማሪ የሆነ ታሪክ ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን እንጋብዛለን። ብዙ ሰዎች ደስተኛ መሆን እንፈልጋለን ግን አልቻልንም ሲሉ ይሰማል። ደስታ ለጥቂቶች ብቻ የሚገለጥ ሚስጥር አይደለም። እንግዲህ ደስተኛ መሆን አቃተን አልቻልንም የምትሉ የተወሰኑ ደስተኛ የሚያደርጓችሁን ነገሮች ልንገራችሁ። እነዚህ በትክክል ከተገበራችሁት ደስተኛ ትሆናላችሁ። አንደኛ፣ ማመስገን። እኔ በህይወቴ በጣም ደስተኛ ነኝ፣ ግን ሁሉም ስለተሟላልኝ ወይም ደግሞ ሁሉንም ስላገኘው አይደለም። የምፈልጋቸው ግን ያላገኘኋቸው በርካታ ነገሮች አሉ። ደስተኛ እንዳልሆን አልከለከሉኝም፣ ምክንያቱም ከሌለኝ ነገር ይልቅ ያለኝን ነገር ስለምመለከት። አንተም በሌለህ ነገር ላይ ትኩረትህን አታድርግ። ከሌለህ ነገር ያለህ ነገር ይበልጣል። አያቶቻችን ከነገ ዶሮ የዛሬ እንቁላል ይበልጣል ይላሉ። አንተም ደስታህን በነገ ዶሮ ላይ አድርገህ የዛሬን ደስታህን እንቁላል አትስበር። ስለዚህ የለኝም አትበል። ሁሌም በተሰጠህ አመስግን። ከማማረር ይልቅ ማመስገን የተሻለ ነው። አስብ፣ ላለው ሁሌም ይጨመርለታል፣ ለሌለው ግን ያለውም ይቀነስበታል። ስለዚህ ባለህ ነገር እንዲጨምርልህ ሁሌም አመስግን። የለኝም እያልክ የምታማርር ከሆነ የሌለውም ጭራሽ ያለችውም ይቀነስበታል ይላል። ተመስገን አለኝ የሚል ግን ላለው ይጨመርለታል ስለሚል ቃሉ አመስጋኝ ነፍስ በስጦታዎች ሞላለችና አመስግን። ሁለተኛ፣ ሀብታም እንደሆንክ አስብ። አብዛኛው ሰው እኔ ደሃ ነኝ ሲል ይሰማል። ለመደሰትም ገንዘብ እስኪያገኝ ይጠብቃል። አይገርምም? ሀብታም ገንዘብ ሲፈልግ በጣም ያስቃል። ሁላችንም ሀብታም መሆናችንን ብነግራችሁ ምን ትላላችሁ? ይህንን ታሪክ እያዳመጣችሁ ነው። ይህንን ታሪክ በምታዳምጡበት አይን አንድ ሀብታም በ10 ሚሊዮን ብር ሽጡልኝ ቢላችሁ ትሸጡለታላችሁን? በእርግጠኝነት አታደርጉትም። ምክንያቱም ከ10 ሚሊዮን ብር ይልቅ አይናችን ይጠቅመናል። አያችሁ፣ አሁን በ10 ሚሊዮን ብር እንኳን የማይተመን ውድ ሀብት አለን ማለት ነው። ችግሩ ይህን ሀብት መጠቀም አለመጠቀማችን ነው። ስለዚህ እነዚህን ሀብቶች ስንጠቀም ሀብታም ነን ማለት ነው። ስለዚህ ደሃ ነኝ ብለህ አታስብ፣ አትዘን። ገንዘብና እንቅልፍ በራሳቸው ጊዜ ይመጣሉ። ከአንተ የሚጠበቀውን ተስፋ ሰንቀህ መስራት ብቻ። ስለዚህ ገንዘብ ማጣት ደስታህን አያጠፋውም፣ ምክንያቱም አንተ ሀብታም ስለሆንክ ደስተኛ ሆነህ ኑር። ሶስተኛ፣ ፈገግ በል። ሁልጊዜ በስራህም ቦታ ቢሆን በማህበራዊ ክንዋኔ ወቅት ፈገግ በል። አንዳንድ ሰው ግርም ይለኛል። የተገደደ ይመስል ፊቱን ጭምድድ አድርጎ ተኮሳትሮ ይውላል። አንተ ግን አስተውል፣ ከፊት መኮሳተር የምታተርፈው ግንባር መሸብሸብ ብቻ። ስለዚህ ፈገግ በል። እንግዲህ አስተውል። አሁንም እልሃለሁ ወዳጄ፣ ድመት አይጥ እንድትይዝ ተብሎ መብራት አይበራላትም። አንተም እንድትደሰት ተብሎ ልዩ ተአምር አይፈጠርልህም። በቃ ደስ ይበልህ። አስብ፣ በጨለማ ሁሉም ቀለም ጥቁር ነው። ከለር ለማየት የግድ መብራት አለብህ። ደስተኛ ለመሆን ከፈለግ የህይወትህን መብራት አብራ። ለሰዎች መልካምና ቅን ሁን። የሚያናድድ ነገር ሲገጥም በትዕግስት ለማለፍና ራስህን ለማረጋጋት ሞክር። ስሜታዊ ሆነ ውሳኔ አትወስን፣ እንዳትጸጸት እና ፈገግ በል።